እንደዚህ አይነት ፊልሞችን ለመስራት ከ9 ሰዓታት በላይ ይፈጅብናል። ቪዲዮን ላይክ እና ቻናሉን ሰብስክራይብ ማድረግ ግን ለእናንተ የ1 ሰከንድ ስራ ነው። እኛን ስለሚያግዘን ግን ቪዲዮን ላይክ፣ ቻናሉን ሰብስክራይብ በማድረግ ፊልሙን እንጀምር። ለየት ባለው በአዲሱ የአሜሪካ አገዛዝ ሀገሪቷን የመከላከያ ሰራዊቶች ከተቆጣጠሯት በኋላ እንዳልነበረች ሆናለች። ሜጀር በሚባለው ስሙ የሚታወቁ አምባገነን ሰው ሲሆን የሚመራቸው ዘ ሎንግ ዎክ የተሰኘ አደገኛ ውድድር ያዘጋጃል። የውድድሩ አሸናፊም ዝና፣ ሀብትና አንድ የፈለገውን ምኞት ተናግሮ እንዲሰጡ ይደረጋል። አጠቃላይ ሁነቱ በቀጥታ ስርጭት የሚተላለፍ ሲሆን ለአብዛኛው ሰው ድህነትን ማሸነፊያ ብቸኛው መንገድ ነው። በጎ ፈቃደኞች ለውድድሩ ይመዘገቡና ሎተሪዎች 50 ተወዳዳሪዎችን ብቻ ይመርጣሉ። ከሜን ከተማ የሚወዳደረው ብቸኛው ተወዳዳሪ ሬይ ሲሆን ወደ ውድድሩ እየወሰደችው ያለችው እናቱ ጄኒ ነች። መኪና ውስጥ ያለው ስሜት በግልጽ በፍርሃት የተሞላ ሲሆን እናቱ ጄኒ ስለ ውድድሩ ሀሳቡን እንዲቀይር ትማጸነዋለች። ሬይ ግን ውሳኔው የሱ እንደሆነ ያስታውሳታል። ወደ ቦታው ሲደርሱ ጄኒ ልጇን አቅፋ ስትሰናበተው እያለቀሰች ነበር። ሬይ ከዚህ በመቀጠል ወደ ፊተኛው በር ያምራና ፒተርን ይተዋወቀዋል። ፒተር ተግባቢ ነበር። አብዛኞቹ ተወዳዳሪዎች ተግባቢ ሲሆኑ ማውራትና መጫወት ለመጀመር ብዙ ጊዜ አልፈጀባቸውም ነበር። ካርሊ ፍርሃቱን ለመደበቅ በተደጋጋሚ ይሞክራል። ተወዳዳሪዎቹ በሙሉ እድሜው ትንሽ እንደሆነ ይገምታሉ። 18 ዓመቱ እንደሆነ ቢናገርም ማንም ያመነው ሰው አልነበረም። በኋላ ላይ ሜጀሩ ይመጣና ለሁሉም ተወዳዳሪዎች የየግላቸውን የመለያ ቁጥር አንገታቸው ላይ ካሰርላቸው በኋላ አሁን ገና ለአቅመ አዳም መድረሳቸውን ይነግራቸዋል። በቀጣይ ስለ ውድድሩ ማስረዳት ይጀምርና ውድድሩ የሚዘጋጀው ሀገራቸው ከጦርነት በኋላ ኢኮኖሚያቸው በመውረዱ ጥሮ ግሮ የመብላትን ልምድ ለማዳበር እንደሆነ ያስታውሳቸዋል። ይሄ ውድድር በተደረገ በየዓመቱ የምርት አቅማቸው እያደገ መጥቷል። በዚህም ሜጀሩ ይሄ ውድድር የምርም እንደሚሰራ ስለሚያምን እስካሁን አለማደጋቸው በስንፍና እንደሆነ ብቻ ያምናል። በሚናገርበት ወቅት ተወዳዳሪዎቹ ፍጥነታቸውን የሚለካ የእጅ ሰዓት ይሰጣቸዋል። ከዚህ በመቀጠል ሜጀሩ ስለ ሕጎቹ ማስረዳት ይጀምራል። ውድድሩ የሚያልቀው አንድ ሰው እስኪቀር ብቻ ሲሆን በሰዓት 3 ማይል መጓዝ አለባቸው። ከዚህ በታች ከተራመዱ ግን ማስጠንቀቂያ ይሰጣቸዋል። በ10 ሰከንድ ውስጥ ፍጥነታቸውን ካልጨመሩ ሁለተኛ ማስጠንቀቂያ ይሰጣቸዋል። ከሶስተኛው ማስጠንቀቂያ በኋላ ግን ተተኩሶባቸው ይገደላሉ። ከመንገዱ መውጣት ደግሞ ያለ ማስጠንቀቂያ ያስገድላቸዋል። ሜጀሩ ንግግሩን ሁሉንም እንዲያወድሱት አድርጎ የጨረሰውና መሳሪያውን አየር ላይ በመተኮስ ውድድሩን በይፋ ያስጀምረዋል። ተወዳዳሪዎቹ መራመድ እንደጀመሩ ወታደራዊ መኪኖች ሁሉንም ነገር እየቀረጹ እነሱን መከተል ይጀምራሉ። ተመልካቾች ማብቂያ አካባቢ ብቻ እንዲመለከቱ ስለተፈቀደ ቦታው ጭር ያለ ነበር። መጀመሪያ ላይ እዛው አካባቢ የሚኖሩት ነዋሪዎች ብቻ ናቸው እንዲመለከቱ የተፈቀደው። አንድ ፖሊስ ለተወዳዳሪዎቹ ሰላምታ ቢሰጥም ንዴት ላይ የነበረው ጌሪ መሬቱ ላይ እየተፋ ይሰድበዋል። መጀመሪያ ሁሉም ተወዳዳሪዎች ትኩረት ሰጥተው ነበር እየተራመዱ የነበሩት። 5ኛው ማይል ላይ ሲደርሱ ግን ሁሉም መነጋገር ይጀምራሉ። ስቴቨንስ ፍጥነቱን በትንሹ ሲቀንስ ወዲያው ማስጠንቀቂያ ይሰጠውና በፍጥነት ቶሎ ያስተካክለዋል። ጌሪ ጫማ ውስጥ ድንጋይ እንደገባ ሲሰማው መራመድ ያቆምና ወታደሮቹ ወዲያው ማስጠንቀቂያ መስጠት ይጀምራሉ። ከ3ኛው ማስጠንቀቂያ በኋላ አንደኛው ወታደር ለመተኮስ ይዘጋጃል። ጌሪ ግን በሰዓቱ ጫማውን በማድረግ ውድድሩን ይቀጥላል። ወንዶቹ ጤነኛ እንዳልሆነ ቢያስቡም ጌሪ ትንሽ ለማረፍ እንዳደረጉ ይነግራቸዋል። 7ኛው ማይል ላይ ሲደርሱ ተወዳዳሪዎቹ ስለ ሽልማቱ ማውራት ይጀምራሉ። አርተር ወደዚህ የመጣው ለገንዘቡ ብቻ እንደሆነ ይናገርና ሬይ ግን ከዛ የተሻሉ ብዙ ነገሮች እንዳሉ ይናገራል። ተወዳዳሪዎቹ ምን እንደሆነ ሲጠይቁት ሬይ ስለ መንግስታቸው ሲስተም ማውራት ይጀምራል። መንግስት በገዛ ፍቃዳቸው እየተሳተፈ እንደሆነ እንዲያስቡ ነው የሚያደርጋቸው። ነገር ግን ሲስተሙ ገንዘብ ፈላጊና ደሃ ስላደረጋቸው ሌላ አማራጭ እንደሌላቸው እንዲያስቡ አድርጓቸው ነው ወደዚህ የሚያመጣቸው። አንዳንዶቹ ወንዶች ስለ መንግስቱ የሚቃረን ነገር በግልጽ ካሜራ ላይ ማውራት ለሱ ጥሩ እንዳልሆነ ይነግሩታል። ፒተር ግን በሐሳቡ ተስማምቶ ገንዘቡን ሰዎችን ለመርዳት መጠቀም እንዳለባቸው ይስማማል። ፒተር በቀጣይ ሲጋራ ይለኩሳል። ሄንክ መጥፎ ሐሳብ እንደሆነ ቢያስጠነቅቀውም አርተር ግን እንዲያካፍሉ ይጠይቀዋል። በዚህ መሃል ሪቻርድ ከጀርባቸው ይመጣል። ስለ ውድድሩ መጽሐፍ ጽፎ ዝነኛ መሆን ስለሚፈልግ የእያንዳንዱን ስም እየጻፈ ነበር። ፒተር ግን የሐሳቡ ትርጉም አልገባውም። ምክንያቱም ውድድሩን ካሸነፈ ሀብታምና ዝነኛ መሆኑ አይቀርም። ከተወሰኑ እርምጃዎች በኋላ ካርሊ በህመም ይጮሃል። እግሮቹ እየተራመዱለት አልነበረም። ፍጥነቱ እየቀነሰ ሲመጣ ወታደሮቹ ማስጠንቀቅ ይጀምራሉ። በዚህም ሬይ እንዲራመድ ማገዝ ሲጀምር እሱና ፒተር ማበረታታታቸውን ይቀጥላሉ። ካርሊ እገዛቸው ብርታት ሆኖት በራሱ ለመራመድ ይሞክራል። ነገር ግን ህመሙን ባለመቻሉ መሬት ላይ ይወድቃል።
ከሶስተኛው ማስጠንቀቂያ በኋላ አንድ ወታደር ከርሊን ተኩሶ ይገለዋል። ተኩሱ ሬይን ፍጥነቱን እንዲቀንስ ያደርገውና እሱም ማስጠንቀቂያ ይደርሰዋል። በዚህም ፒተር ቶሎ እንዲራመድ ገፋ ያደርገዋል። ከቆይቶች በኋላ ሜጀሩ ወደ ውድድሩ ይመለስና የሞተውን ጓዳቸውን ለጀግንነቱ እንዲያስታውሱት ይነግራቸዋል። ሬይ አንድ ወታደርን ውሃውን እንዲሞላለት ይጠይቀውና በመሃል የሰውየውን መሳሪያ ይነቀዋል። ፒተር ሽንቱን መሽናት ሲፈልግ መሃል መንገድ ላይ ይጠቀማል። 17ኛው ማይል ላይ አንዲት ታዳጊ የጌሪን ስም ይዛ ስታበረታተው ይመለከቷታል። ጌሪም አድናቂ በማግኘቱ ደስተኛ ነበር። ድንገት አንድ ወጣት መንገድ ላይ መንቀጥቀጥ ጀምሮ ይወድቃል። ወታደሮቹ ማስጠንቀቂያ መስጠት ሲጀምሩ ጌሪ እላዩ ላይ ዘሎ ያልፋል። ይህንን ያደረገውም ጤነኛ መሆኑን በመዋሸቱ ነበር። በኋላ ላይ ወታደሮቹ ልጁን ተኩሶ ይገሉትና ጌሪ አሁን ተወዳዳሪ ስለቀነሰላቸው ደስተኛ መሆን እንዳለባቸው ይነግራቸዋል። 25ኛው ማይል ላይ ጌሪ ሬንግ የተባለ ልጅን መፈታተን ይጀምራል። በመጀመሪያ ቦታ ላለመስጠት ይሞክራል። ነገር ግን ጌሪ እናቱን መሳደብ ሲጀምር ሬንግ ይናደድና ሊመታው ይሞክራል። ጌሪ ሁሉንም ምቶቹን ይሸውደውና ሬንግ በኃይለኛው መሬት ላይ ይወድቃል። በሰዓቱ ባለመነሳቱም ወታደሮቹ ይገሉታል። ተወዳዳሪዎቹ ጌሪ ላይ መጮህ ይጀምሩና ለልጁ ሞት ተወቃሽ ያደርጉታል። እሱም እስኪሞት ድረስ እንደጓጓ ይነግሩታል። በኋላ ላይ አንደኛው ተወዳዳሪ በቆመበት መጸዳዳት ነበረበት። ምንም ያክል ቢራመድም ግን ፍጥነቱን በመቀነሱ እሱንም ወታደሮቹ ይገሉታል። 35ኛው ማይል ላይ ሜጀሩ በድጋሚ መጥቶ የመጀመሪያው ምሽታቸው ላይ በመድረሳቸው እንኳን ደስ አላችሁ ይላቸውና በርትተው እንዲቀጥሉ ይነግራቸዋል። ሬይ በመሃል ስለ እናቱ የቀን ቅዠት ውስጥ ይገባል። ፍጥነቱን በመቀነሱ ግን ወታደሮቹ ሲያስጠነቅቁት ፒተር ወዲያው ይቀሰቅሰዋል። ሁለቱ ወንዶች ስለ ቤተሰቦቻቸው ማውራት ይጀምሩና ሬይ በስህተት በድጋሚ ፍጥነቱን ይቀንሳል። በዚህም ሁለተኛው ማስጠንቀቂያ ይደርሰዋል። ሬይ ፍጥነቱን ቢጨምርም ከተወሰኑ እርምጃዎች በኋላ አደናቅፎት ሶስተኛው ማስጠንቀቂያ ይሰጠዋል። አሁን ማስጠንቀቂያዎቹን ለማናጻት የግዴታ ለ3 ሰዓታት ፍጥነቱን ጨምሮ መጓዝ አለበት። ፒተር ለማበረታታት ሲሞክር ሬይ ግን ፍርሃቱ በዝቶበት ይጮህበታል። ፒተርንም አስመሳይ ብሎ ይሰድበዋል። በዛው ሰዓት ቡድኖቹ ከፊል ዳገታማ መንገድ ላይ ይደርሱና ለመራመድ ከባድ ያደርግባቸዋል። በኋላ ላይ ሁሉም እየደከማቸው መጥቶ ብዙ ወንዶች ይወድቃሉ፣ በዚህም ይገደላሉ። ሬይ ተኩሶቹን ችላ ብሎ መንገዱን መቀጠል ነበረበት። ነገር ግን ጌሪ ከጎኑ ሆኖ በስድቦቹ ምቾቱን ይነሰዋል። ሬይ ብዙም ሳይቆይ ፍጥነቱን እየቀነሰ ይመጣል። ፒተር ግን በሰዓቱ ደርሶ ያድነዋል። ሬይ ወዲያው ቅድም ስለሰደበው ይቅርታ ጠይቆት ያመሰግነዋል። ጠዋት ላይ ተወዳዳሪዎቹ 95 ኪሎ ሜትሮችን ያክል በእግራቸው ተጉዘዋል። ከትላንትናው ዳገታማ ቦታ ግድያዎች በኋላ 18 ተወዳዳሪዎች ብቻ ቀርተዋል። 67ኛው ማይል ላይ ሲደርሱ ሄንክ እጅ እየሰጠ ይመጣል። ፒተር ሊረዳው ቢሞክርም ሄንክ እንዳይጠጉ ይነግረዋል። በሌላ በኩል ሪቻርድ እግሩ ተቀጭቶ የሚራመደው እያነከሰ ሲሆን የነበረው ፍጥነትም በዛው ልክ እየቀነሰ መጥቷል። ወታደሮቹ ማስጠንቀቅ ሲጀምሩ ሬይ እርምጃዎቹን እንዲቀጥል ያበረታተዋል። ሪቻርድ ግን ከአቅሙ በላይ በመሆኑ ይወድቃል። ሁለት ሕፃናት እየተመለከቱትም ወታደሩ ተኩሶ ይገለዋል። እርምጃቸው 100 ማይል እንደደረሰ ሜጀሩ በድጋሚ እንኳን ደስ አላችሁ ሊላቸው ይመጣል። አንደኛው ተወዳዳሪ አጋጣሚውን ለማምለጥ ሲጠቀምበት ወታደሮቹ ወዲያው ተኩሶ ይገሉታል። 103ኛው ማይል ላይ ወንዶቹ ምኞታቸውን ምን እንደሚጠይቁበት ይወያያሉ። ፒተር በአንድ አሸናፊ ፋንታ 2 እንዲሆን እንደሚጠይቅ ይናገራል። ሬይ አጠቃላይ ሲስተሙን መቀየር ይፈልጋል። ቀሪዎቹ ግን በምኞታቸው ሲስተሙን ማዘዝ እንደማይችሉ ይነግሯቸዋል። በዚህ ተናደው ሜጀሩንና ውድድሩን ማንቋሸሽ ይጀምራሉ። ምሽት ላይ በኃይለኛው መዝነብ ይጀምራል። ሬይ እንቅልፉ እየተፈታተነው ስለነበር ፒተር እንዲራመድ ይረዳዋል። ጠዋት ላይ 140ኛው ማይል ላይ ይደርሳሉ። አርተር ለመጸዳዳት ይቆማል። ወታደሮቹ ማስጠንቀቂያ እንደሰጡትም ወዲያው እርምጃውን ይቀጥላል። ወንዶቹ ድካማቸውን ለመርሳት ማውራት ይጀምራሉ። በዚህም ሬይ ለፒተር ስለ አባቱ ለመናገር ይወስናል። አባቱን እንደ ጀግና ነበር የሚመለከተው። አባቱ በፊት እንደ ፍልስፍና ያሉ በዚህ መንግስት የተከለከሉ ትምህርቶችን ያስተምረው ነበር። ሜጀሩ ራሱ መጥቶ ማስተማር እንዲያቆም ይጠይቀዋል። የሬይ አባት ግን ፍቃደኛ ሳይሆን ሲቀር ወዲያው ነበር የተገደለው። ሬይ በቀጣይ ሚስጥሩን ያጋረዋል። ውድድሩን ሲያጠናቅቅ በምኞቱ መሳሪያ እንዲሰጡ ይጠይቅና ሜጀሩን እንደሚገሉ ይነግረዋል። መንገድ ላይ እነሱ ሲሰቃዩ ማየት የሚያዝናናቸውን ሰዎች ተወቃሽ ሲያደርግ ፒተር ግን እነሱም የሲስተሙ ተጠቂ እንደሆኑ ይነግረዋል። 170ኛው ማይል ላይ ሲደርሱ ማናቸውም የማውራት ሙድ ላይ አልነበሩም። እግሩ እየደማ የነበረ አንድ ተወዳዳሪ ከአቅሙ በላይ ሲሆንበት ታንኩ ላይ ለመውጣት እየሞከረ ወታደሮቹን እርዳታቸውን ይማጸናል። ወታደሩ ግን ወዲያው መቶት ይጥለውና ታንኩ እግሩ ላይ ይወጣበታል። በህመም እየጮኸ እንኳን ማስጠንቀቂያዎች ይሰጡትና በስተመጨረሻ ተተኩሶበት ይገደላል። ይህ ትዕይንት ሌላ ተወዳዳሪን እንዲያብድ ምክንያት ይሆንና ልብሱን አውልቆ ከአስፓልቱ መውጣት ይጀምራል። በዚህ ድርጊቱም ወታደሮቹ ተኩሶ ይገሉታል። ምሽት ላይ ቡድኖቹ 201ኛው ማይል ላይ ደርሱና ሄንክ ፍጥነቱን በጣም ይቀንሰዋል።
ሬ ሊያበረታታው ቢሞክርም ሄንክ ከዚህ በላይ አልቻለም። ወደ ኋላ ዞሮ ወታደሮቹን ሲፈታተን ባለበት ይገደላል። በዚህ የተደናገጠው አርተር ጓደኛውን ለመርዳት ቢመለስም ለሱም ማስጠንቀቂያ ይሰጠዋል። በዚህም ሬ ጎትቶት ከመገደል ያተርፈዋል። በነጋታው 209ኛው ማይል ላይ ይደርሳሉ። የቀሩት 6 ወንዶች ብቻ ሲሆኑ ሄንክ ሚስት እንደነበረው በማስታወስ አሸናፊው ከሽልማቱ ላይ የተወሰነ ብር ለሷ መስጠት እንዳለባቸው ይስማማሉ። ንግግራቸው ላይ ጌሪ ስላልነበር እያገለሉት እንደሆነ ይሰማዋል። ወደ ሬ በመምጣት ከሄንክ ሞት ጀምሮ ጭንቀቱ እንዳለቀቀው ይነግረዋል። ጌሪ ይቅርታ ይጠይቃቸውና የሞቱ ምክንያት እሱ እንዳልሆነ ይነግራቸዋል። እሱም ለሄንክ ሚስት ገንዘብ ለመለገስ ቃል ይገባል። በዚህም ቡድኖቹ ወደ ጓደኝነታቸው ይመልሱታል። ጉዟቸውን እንደቀጠሉ ጌሪ የጥፋተኝነት ስሜቱ እየተመላለሰበት ይመጣል። የጥፋተኝነት ስሜቱን መቆጣጠር ሲያቅተው ወደ ኋላ ይቀርና ሹካ በመጠቀም ራሱን ያጠፋል። ወታደሮቹ ማስጠንቀቂያውን ሰጥተውት እንደተለመደው ተኩሶ ይመቱታል። 260ኛው ማይል ላይ ወንዶቹ በመስፈን ራሳቸውን ለማጽናናት ይሞክራሉ። በአምስተኛው ቀን 278ኛው ማይል ላይ ይደርሳሉ። መንገዱ በሬ የትውልድ መንደር የሚያልፍ ሲሆን ኮሊ ሬ እናቱን በድጋሚ ስለሚያያት እድለኛ እንደሆነ ይነግረዋል። ሬ ግን ድጋሚ ጥሏት ስለሚሄድ እንደውም ርግማን እንደሆነ ይነግረዋል። 286ኛው ማይል ላይ ከተማውን ማለፍ ይጀምሩና አንደኛው የሬ ጫማ ይቀደዳል። አርተር እግሮቹ ሚዛናቸውን ካልጠበቁ ለመራመድ እንደሚያስቸግረው ሲነግረው ሬ ሁለቱንም ጫማዎች ያወልቀውና እግሮቹ እየደሙ እንደነበር ሁሉም ይመለከታሉ። ጄኒን ከቅርብ ሲመለከታት ሬ አላስችል ብሎት ሊያቅፋት ይሮጣል። ጄኒ ከአስፓልቱ እንዳይወርድ እየጮኸች ስትነግረው ፒተር መጥቶ ወታደሮቹ ከመተኮሳቸው በፊት ሬን ይጎትተዋል። ሬም ለመጨረሻ ጊዜ እናቱን ዞሮ ይቅርታ ከጠየቃት በኋላ እርምጃዎቹን ይቀጥልና ፒተር ስለራሱ ቤተሰቦች ለሬ መናገር ይጀምራል። ወላጆቹ በጦርነቱ መሃል ሲሆን የሞቱት ከአጎቱ ጋር እንዲኖር ይላካል። አጎቱም ከሞተ በኋላ ጎዳና ላይ በህይወት ለመቆየት መደባደብና መስረቅ ነበረበት። አንድ ቀን በድብድብ መሃል ተጋጣሚውን ፊቱን በቢላ ይጭረውና ፒተር ሆስፒታል ይገባል። ከዛ ጊዜ ጀምሮ ግን ይህንን ባህሪውን ትቶ ጥሩ ሰው ለመሆን ይወስናል። የሚያሸንፈውንም ገንዘብ ለማደጎ ህፃናት ነው የሚሰጠው። 306ኛው ማይል ላይ ስቲቨንስ ከአሁን በኋላ መተካከስ ካላቆሙ ውድድሩ መቼም እንደማያልቅ ይናገራል። ሌሎቹም ልክ እንደሆነ ባያምኑም በሐሳቡ ይስማማሉ። የአርተር አፍንጫ መድማት ሲጀምር ሌሎቹ ምንም እንዳልመሰላቸው ማስመሰል ነበረባቸው። ይህም ኮሊ እንዲነሳበት ምክንያት ይሆንና ሮጦ ከአንደኛው ወታደር መሳሪያ በመስረቅ ወታደሩን ተኩሶ ይገለዋል። ወንዶቹ ኮሊ ላይ ተተኩሶበት ሲሞት በማየታቸው በጣም ነበር የደነገጡት። 324ኛው ማይል ላይ የአርተር ነስር እየተባባሰ መጥቶ ፒተርና ሬ እንዲራመድ ለማገዝ ይደግፉታል። አርተር ግን ብዙ ጊዜ እንደማይቀረው ያውቃል። ለጓደኞቹም የአንገት ሀብሉን ለአያቱ እንዲሰጡለት ይለምናቸዋል። በተጨማሪም እንዳይዞሩ ነግሯቸው ወደ ኋላ ይቀራል። ወደ መኪኖቹ እንደተጠጋ ወታደሮቹ ወዲያው ይገሉታል። 525ኛው ኪሎ ሜትር ላይ እንደደረሱ ቀኑ መሽቶ ነበር። ሶስቱ የመጨረሻዎቹ ተወዳዳሪዎች አንድ ድልድይ ሲሻገሩ ሜጀሩ በድጋሚ መጥቶ እነሱን ማናገር ይጀምራል። ሬ ተናዶ ሜጀሩን መሳደብ ይጀምራል። ሜጀሩ ግን ምንም አልመሰለውም ነበር። ስቲቨንስ አጋጣሚውን ተጠቅሞ ሜጀሩ ከወለዳቸው ብዙ ያልታወቁት ልጆች መሃል አንዱ እንደሆነ ይናገራል። ምኞቱ በአባቱ ቤት መኖር ነው። ነገር ግን ሰውነቱ እየደከመ እንደሆነ ስላወቀ ስቃዩ እንዲቆም ይፈልጋል። ስቲቨንስ ከነሱ ጋር በመራመዱ ክብር እንደሚሰማውና አሸናፊው ወይ ፒተር ወይ ሬ በመሆኑ ደስተኛ እንደሆነ ይናገራል። በቀጣይ መራመድ ያቆምና ወታደሮቹ ሲተኩሱበት አባቱ ምንም አይነት የሐዘን ስሜት አልነበረበትም። ከቆይቶች በኋላ መዝነብ ይጀምራል። ሬ ከዚህ በፊት ሞት ይፈራ እንደነበርና አሁን ግን እነዛ ሁሉ ሰዎች ሲሞቱ ስላየ ፍርሃቱ በሙሉ መጥፋቱን ይናገራል። 331ኛው ማይል ላይ ብዙ ተመልካቾች እያበረታቷቸው የነበረ ቦታ ላይ ይደርሳሉ። ፒተር ቆሞ ሬ ከእናቱ ጋር እንዲገናኝ ስለሚፈልግ ውድድሩን ያቆማል። ሬ ግን እምቢ ብሎት እርምጃዎቹን እንዲቀጥል ያሳምነዋል። ፒተር እሺ ብሎት ይራመዳል። እሱ ሳያውቀው ግን ሬ ከጀርባው መራመድ አቁሟል። በዚህም ወታደሮቹ ይተኩሱበትና ፒተር ወደ ጓደኛው ይመለሳል። አሁን እሱ በማሸነፉ ግን ወታደሮቹ ወደ ኋላ ይጎትቱታል። ሬ ለፒተር እንደሚወደውና እናቱን ደግሞ ይቅርታ ከጠየቃት በኋላ ሜጀሩ መጥቶ የመጨረሻውን ተወዳዳሪ ይገለዋል። ተመልካቾች ለአሸናፊው የጮሁ፣ ሰማዩ በርችት ይሞላል። ፒተር እንባውን መቆጣጠር አልቻለም። ሜጀሩ ፒተርን እንኳን ደስ አለ ካለው በኋላ ምኞቱን ይጠይቀዋል። ፒተር የወታደሮቹን መሳሪያ ለወደፊት ልጆቹ አሸናፊነቱን የሚያስታውስ ስጦታ መስጠት እንደሚፈልግ ይናገራል። ወታደሮቹ ቢጠራጠሩትም ሜጀሩ ፒተር ጥሩ ሰው ነው ብሎ ስለሚያስብ እንዲሰጡት ያዛቸዋል። ፒተር መሳሪያውን እንደተቀበለው ወዲያው ሜጀሩ ላይ ይደቅነዋል። ሜጀሩ በፍርሃት ስለ ሽልማቱና ዝናው ሊያስታውሰው ይሞክራል። ፒተር ግን ይሄ ለሬ እንደሆነ ተናግሮ ሜጀሩን ተኩሶ ይገለዋል። በቀጣይ መሳሪያውን ጥሎት ሲራመድ ፊልሙ